ምናልባት በቀጠናችን ውስጥ ካሉ ከፍተኛ የዛ አመራሮች ውስጥ በተገናኘን ቁጥር አብረን አንድ ፍራሽ አብረን አንድ ፎጣ ተጋርተናቸው ከምንተኛቸው ሰዎች መካከል ሁለት ናቸው። አንድ ሻለቃ ዝናቡ፣ አንዱ መንበረ ጌታዬ ነው የነበረ እና በድንገት ትላንትና ላይ የተፈጠረው ሁኔታ እጅጉን ማለት የሆነ ማለት አንዳንዴ ወታደር አያለቅስም አይቆዝምም፣ ጥሎ መጠንከር መደራጀት ነው ያለበት። የተከፈለው መስዋዕትነት በመልሶ ማጥቃት ወይም ደግሞ በሌላ በሚወሰድ አጸፋ እርምጃ መመለስ እንዳለበት አምናለሁ። ግን የሆነ በሰዓቱ ላይ ስንጠጋም አብረን ስላደርና ጧትም ስንገባ አብረን ገብተን ስለነበረ ለኔ የማይታመን ሆኗል። ግን ደግሞ ባይሆን ብዬ ከተመኘዋቸው አንዱ ክስተት የነበረው የሱ ህልፈት ነው የነበረና እንግዲህ የነበረውን የመሪነት አቅም ለተቋም ያለውን ግንዛቤ የእያንዳንዱን አመለካከት ለእናንተ ማስረዳት መቼም ለቀባሪ ማዳስ ነው የሚሆነውና አንዳንዴ ሰዎች ሙተዋል የሚባሉ መቼ ነው የሚባል አባባል አለ። መቼ ነው የሞቱት የሚባለው? ዛሬ የአብይ አህመድ የብልጽግና ስርዓት አሽቃባሽ ከሆኑት አንዱ ዳንኤል ክብረት አንድ መጽሐፉ ላይ ምን ይላል? የመቅደላ ላይ አንበሳ ያካሳ ሙቶ በሺህ ዓመቱ ቢነሳ ስንቱን ሬሳ ቀሰቀሰው የሚል ግጥም አለና መይሰው ካሳ መቅደላ አፋፍ ላይ ሽውጡን ወደ ራሱ አፍ ባይጠጣው ኑሮ ዛሬ በመሪዎች አንደበት ላይ የፈሪነት ምልክት ተደርጎ ይወሳ ነበር። ግን የመጨረሻዋን ሰዓት የቆራጥነት የጀብደኝነትና የታሪክ ማብቂያ አድርጎ ስለነበረ በትውልድ ውስጥ የጀግንነት ውስጥ የሚመላለስ ታሪክ ሆኖ እስከዛሬ ድረስ ይሰዋል ማለት ይታወሳል። እና መቼ ነው አንድ ሰው ሞተ የሚባለው? እሱ የተነሳለት ዓላማ ዳር ማድረስ ካልቻልና ግቡ ላይ ማሳካት ማንችል ከሆነ እነ መንበረ ጌታዬ እውነትም ሙተዋል፣ እውነትም ተሰውተዋል ማለት ነው። ከዛ ውጭ ግን እነሱ የወጡለትን እነሱ የቆሙለትን እነሱ ትናንትና ከፊታችሁ ላይ እንዳያችሁት ማለት በተደጋጋሚ ጊዜ እኔ ባልገኝ እንኳን ለአባሉ ሲናገር ሙቻ ሳያችኋለሁ ብሏችኋል መሰለኝ በቀር አይደለ? ስለዚህ ልክ እኛ መሪዎቹ ዋጋ ከከፈላችሁ በኋላ ነው እናንተ የምትከፍሉ ብሏችሁ ነበርና ያንን ሁኖ የተገኘ እሱ በቃ ቃሉ ኑሮ ለቃሉ ሲል ያረፈ ሰው ነው። ስለዚህ የተቻለንን ያክል የነሱን ዓላማ ዳር የምናደርስበት ልክ የሆነ ሞቱ ልክ መስዋዕትነታቸው ከንቱ ሆኖ እንዳይቀር መከፈል ያለበትን ውድ ዋጋ ሁሉ እኛም ወደ እነሱ ቦታ እስክንሄድ ድረስ አስፈላጊውን መስዋዕትነት ለመክፈል በጽናት እንድትቆሙ አደራ ማለት ነው የምፈልገው። በተረፈ የቅርብ ዘመዶቹም ጓዶቹም ሁላችሁንም እግዚአብሔር ያጽናን ማለት ነው የምፈልግ። አመሰግናለሁ። እንኳን አደረሳችሁ። ያው እንግዲህ እኛ ወንድሞች አለን፣ የመዝገቡ ወንድሞች፣ የተፈራ ወንድሞች፣ የወንድሜ የመንበረ ወንድሞች ያው አደራውን ሰጠውን ሂደዋል። ይሄን አደራ ተቀብለን ወደፊት ጠላትን እየመታን ጠላትን እያስጨነቅን ደሙን እንመልስለታለን። አጭር ነገር ነው ማለት የምፈልገው። ወደፊት እየሄድን የወንድማችንን ደም እንመልሳለን ነው። አመሰግናለሁ ስላገኘኋችሁ። ሁሉም የምታዩት ይሰዋል። ባይሰዋ እንኳን 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ፣ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሪያ የሌለው ገበሬ ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ ጣሪያና ግድግዳ የሌለው ትምህርት ቤት ብዙ ነው የተጎዳ ነው ቢዘረዘር። የምናቃነው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምር። ስናሸንፍ ከእያንዳንዳችን ቤት ነው የሚጀምር። ምን መሰረተው መንግስት ይሄ ነው ውጤቱ። ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ። ጠብቀን ለታሪክ ማስረከብ አለብን።
ሰውነንና ሁላችንም ሀዘን ላይ ነን። ከዚህ ሀዘን ወጥተን ግን ወደማይቀረው ትልቁ ተጋድሎ መሸጋገር አለብን። በመጨረሻ ሁለት ነገር ላስታውሳችሁ። አንድ መሪ ፍጠሩ። መሪ የሚባለውን ፍጠሩት። እነ ተፈራ ዳምጤን ፍጠሯቸው መልሳችሁ። እነ መዝገቡ አለልኝን ፍጠሯቸው መልሳችሁ። እነ መንበሩ ጌታዬን ፍጠሯቸው መልሳችሁ። ሁለት መስዋዕትነታቸውን ጠብቁ፣ ትግሉን አደራቸውን ጠብቁ፣ አስቀጥሉ። ለሌላው ነገር እኛ አለን፣ እኛ እንወጣዋለን። ሌላውን 24 ሰዓት 7 ቀን እኛ አለን ከእናንተ ጋር በማንኛውም ሁኔታ ውስጥ ምንም ቢፈጠር ምን እኛ አለን። ስለዚህ ዋጋ የከፈሉ ወንድሞቻችንን ነፍስ በአጸደ ገነት ያኖርልን። ፈጣሪ ረድቶን፣ የአማራ አምላክ ረድቶን፣ የተጨፈጨፉ ንጹሃን አምላክ ረድቶን፣ ዋጋ የከፈሉ ወንድሞቻችን አምላክ ረድቶን አደራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ሆኖ ለመገኘት ያብቃን። እግዚአብሔር ይስጥልን። አመሰግናለሁ።